ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለክርስትና እምነት ተከታይ ለሆናችሁ እንኳን ለጥምቀት በዓል አደረሳችሁ። መልካም በዓል ይሁንላችሁ፣ ይሁንልን። ፈጣሪ የአመቱ ሰው ይበለን እላለሁኝ። እና እንግዲህ ሰሞኑን ሄሉና ናቲ ጠፍቶ ነበረ ማለት ነው። እና የሆነው ነገር በጣም ከባድ ነው። የተፈጠረው ነገር በጣም ከባድ ነበረ። ብዙ እኛንም አስለፍቶ ነበረ ማለት ነው። እና በእነሱ መሀል ገብተን በኮሜንት በምን እነሱን ለማስታረቅ ብዙ ነገሮችን ሆነን ነበረ፣ ተጨናንቀን ነበረ። ብቻ ምን አለፋችሁ እኔ እንጃ ምን ብዬ ልንገራችሁ፣ እነሱ እንደዛ ሲሆኑ ማለት ነው። እና በነገራችን ላይ እኔ ሁለቱም እሷም እህቴ ነች እሱም ወንድሜ ነው እና በጣም ነው የምወዳቸው። ነገር ግን ሄሉዬ የተደረገችው በጣም ከባድ ነው። በሄሉ ላይ የተፈጠረው ነገር በጣም ከባድ ነው እና ብቻ ያው ሁሉም ነገር ተፈታ። ሁሉም ነገር ሰላም ባለው መንገድ ጥሩ ሁኔታ ላይ እንዳሉ እንግዲህ የጥምቀት ዕለት ትናንትና ነው ማለት ነው አይተናል ማለት ነው። በጣም ነው የናፈቁን በጣም ማለት ነው። እና ሲበዛ እንግዲህ ሄሉዬ በጣም ጀግና በራሷ መተማመን ያላት ሴት ነች። እኔ በጣም ነው የምወዳት ሄሉን። ምክንያቱም ሴት ልጅ ጠንካራ ስትሆን ጀግና ስትሆን ታስደስተኛለች ማለት ነው። እና በዛ ላይ ደግሞ ሄሉዬ ብዙ አይዲያ በማምጣት እኛም የምታስናና እህት ነበረች። ታውቃላችሁ ስደት ላይ ስንኖር ብዙ የሚያስጨንቀን ብዙ ነገሮች አሉ። እነሱ በአዲስ ነገር ሲመጡ ደግሞ እኛም እንደሰታለን፣ እነሱ ሳያዝኑ ደግሞ እኛም ደግሞ ከነሱ እኩል እናዝናለን ማለት ነው። እና ይሁን እንጂ ትናንትና የሆነው ነገር በጣም ግር ብሎኛልም አስደስቶኛልም አስለቅሶኛልም። ያው እንጃ ለቅሶ የደስታ ምንጭ ነው መሰለኝ ብቻ። እና በቃ ይሄን ሁላ ጠፍቶ በትናንትና ዕለት ነው እየታረቁት ማለት ነው። ናቲ እንኳንም ይቅርታ ጠየቃት። ምክንያቱም ለሄሉ ይቅርታ ይገባታል ማለት ነው። ሄሉ ጥፋት የለባትም ማለት ናቲ ያጠፋ ማለት ሳይሆን በቃ አንዱ የግድ መሸነፍ ስላለበት ማለት ነው። አንዱ የግድ ተሸነፈው እና ይቅርታ የበታችነት አይደለም። እና ይቅርታ አንድ ሰው ይቅርታ መጠየቅ ታላቅነት ነው። እና ይቅርታ ስለጠይቃት እኛ በጣም ደስ ብሎናል። እንግዲህ ከአሁን በኋላ ደስ በሚል ቪዲዮ አንድ ላይ ሆኖ እንደ ድሮ እንደሚያስናኑን ተስፋ እናደርጋለን ማለት ነው። እና እንጠብቃቸዋለን ደግሞ በተስፋ እና ስጀመር ናቲ ያለ ሄሉ ቻናሉ ላይ መንቀሳቀስ እንደማይችልም ተረድቻለሁ። በነገራችን ላይ ብዙ ጊዜ አዳዲስ አይዲያ የምታመጣ ሄሉ ነች እና ሄሉ ባመጣችው አይዲያ ነው ብዙ ጊዜ ናቲ የሚሰራው። እውነት ለመናገር እኔ በቃ ምን አይነት ጭንቅላት እንዳላት ራሱ እኔ በጣም ነው የሚገርመኝ ሄሉ። እና ሁሌ አዳዲስ ነገሮች አልቅባትም ደግሞ እና አዳዲስ ነገሮችን በማምጣት ሁልጊዜ የምታስናና እህታችን ነች ማለት ነው። ስለዚህ እንደዚህ ጀግና ሴት ደግሞ ናቲ አስከፍቷት መቀጠል የለበትም። እና በራሳቸው ጊዜ ነው የታረቁት። እኛም ሆነ ጓደኞቹ እዛ በአጠገባቸው ያሉት በጣም ለፍቶ ነበረ ማለት ነው። እና እኛም በኮሜንት ብዙ ነገሮች ሆነን ነበረ ታውቃላችሁ። እኛም በኮሜንት እንግዲህ እነሱን ለማስታረቅ ብዙ ነገሮችን እነሱ እንድታረቁ እንዳይለያዩ ብለን ብዙ ነገሮችን አድርገናል። ግን አልተሳካም፣ የኛ አልተሳካም ማለት ነው። እና አንዳንዴ የሚዋደድ ሰው በቃ የሆነ ሌላ ሰው በመሀላቸው ጣልቃ ማስገባት የለበትም ብዬ ነው ማምነው እኔ እንደ ራሴ ማለት ነው። እና ምክንያቱም ሰው ናቸው፣ በሀሳብ ልዩነት አለ ሁለት ሰው መሀል እና የዛኔ ስጣሉ ሌላ ሰው በመሀላቸው ገብቶ አንቺ ትክክል ነሽ፣ አንተ ትክክል ነህ፣ እሱ ጋር ሲሄዱ አንተ ትክክል ነህ ይላሉ፣ እሷ ጋር ሲመጡ ደግሞ አንቺ ትክክል ነሽ ይላሉ። እና ስለዚህ ለሁለታቸውም የልብ ልብ ስለምሰማቸው አንድ ሰው ዝቅ ብሎ ለይቅርታ ቅርብ አይሆንም ማለት ነው። እና ግን ሁለታቸው ደግሞ ሌላ ሶስተኛ አካል ሳይሰማቸው እነሱ ሰው ነው፣ አንድ ሰው ደግሞ ይጣላል ይጋጫል በመሀል። እና ማለት አይደለም እንኳን ሰው ልጅ የተለያየ ሀሳብ ያለው ሰው ቅርና እግር ለእግር ይጋጫል። እና በራሳቸው ችግራቸውን ቢፈቱ መልካም ነው። ስለዚህ ሄሉና ናቲም ከአሁን በኋላ ጸባችሁን መስማት አንፈልግም ማለት ነው። እና ያለውን ችግር በራሳችሁ ሁለታችሁ ተነጋግራችሁ መፍታት ነው ያለባችሁት። ምክንያቱም ሁለታችሁም ልጆች አይደላችሁም፣ አዋቂ ናቸውና። ስለዚህ እናንተ አይደለም እናንተን ሰውን ልመክርቅርና እናንተ ራሱ ሰውን የምትመክረው እህትና ወንድሞቼ ናችሁ። ስለዚህ
ከአሁን በኋላ ሌላ ሰው በመሀላችሁ መግባት የለበትም። ጸባችሁን ሌላ ሰው ሌላ ሶስተኛ አካል መስማት የለበትም ማለት ነው። እና ናትም ቅርታ መጠየቅ ታላቅነት ነው እንጂ የበታችነትን አያሳይምና እሱም ጥፋቱን አውቆ ሄሉዬን እንደበደላት አውቆ ቅርታ ብሏል ማለት ነው። እና እሷም ደግሞ ቅርታ ተቀብላለች። በጣም ነው ደስ የሚለው በእውነቱ ማለት ነው። እና ይቅር መባባል ደስ ይላል በጣም ማለት ነው። እና እኔ በጣም ነው ደስ ያለኝ። ስለዚህ ከአሁን በኋላ ጸባችሁን በቃ እራሳችሁ ሁለታችሁ ብቻ ተነጋግራችሁ መፍታት ከቻላችሁ ማለት ነው። እና ወደ እኛም አታምጡብን፣ ጓደኞቻችሁ ጋር አታድርሱ። በቃ ጥሩ አይደለም። እናንተን ያራርቃችኋል እንጂ እናንተን አያቀራርባችሁ። ሶ ይጣላል። ከተጣላ በኋላ በራሳችሁ ሌላ ሰው በመሀላችሁ ሳይገባ እናንተ ሁለታችሁ መታረቅ ነው ያለባችሁት። ልጆች አይደላችሁማ እናንተ እኮ አንተ ትልቆች ናችሁ። ስለዚህ ሰዎችን የምትመክሩ ሰዎች እንጂ መልሰው ደግሞ እናንተ ሰው እንደዚህ ሁኚ እንደዛ ሁን የምትባሉ ወጣቶች አይደላችሁ ማለት ነው። እና ወጣት ናችሁ። እንደ ወጣት ደግሞ ሁሉም ነገር ማሰብ ነው ያለባችሁ። እና ናቲም ደግሞ ፉን የምትለውን ነገር አቁም። ሄሉዬም ደግሞ እንደዛው ማለት ነው። ሄሉ ሄሊ አለባት ማለት ነው። እና ህሊከኛ ነች። እና አንድ ነገር ካደረገች ሄሉ ወደኋላ አትመለስም ማለት ነው። እና ይሄ ነገር ደግሞ ጥሩ አይደለም። እና አንድ ሰው ነገሮቹን ማብረድ ያለበት የሚል እምነት ነው ያለኝ። እና ሁለታችሁም እሳት ከሆናችሁ ማናው የተፈጠረውን ችግር የሚያበርደው? እና ይሄ ከሁለታችሁ አንዳችሁ ቢያንስ መረጋጋት አለባችሁ። ነገሮችን ቆም ብላችሁ ማስተዋል ነው ያለባችሁት። እና ጓደኞቻችሁ ማስጨነቅ የለባችሁም። እኔ እንጃ እኔ በእናንተ ምክንያት የሆንኩትን ምን ብዬ ልንገራችሁ እንዴ? ስራ መስራት እስተማቆም ደረጃ ነው የደረስኩኝና ሁልጊዜ እነሱ ጋር እየደወልኩ ታረቁ፣ ከሚዲያ አትጥፉ፣ አትለያዩ ያልኩ ብዙ ነገሮችን በእነሱ ዙሪያ ተጨናንቅ ያለው ማለት ነው። ግን እኛም አልሰማን ብሎን ጓደኞቹንም እኔንም ከዛ በኋላ በራሳቸው ጊዜ ደግሞ ትናንትና ናቲ ቤተ ክርስቲያን ሄደው ማለት ነው እና ሎሚው ወርውሮባት በዛ ምክንያት ታረቁ ማለት ነው። በጣም ነው ደስ የሚለው። እኔ ደስ ነው ያለኝ። በቃ እንደዚህ ነገሮቹ ሳይስፋፉ ሌላ ጊዜም መታረቅ ነው ያለባችሁ እንጂ ሚዲያ ላይ የመጣችሁ ብቻ ተጣላን፣ አንተ መራስ ጉዳይ አንቺ መራስ ጉዳይ መባባሉ ምንም ትርጉም የለውም። እኛም አታስጨንቁን። እኛ ብዙ የሚያስጨንቀን ነገር አለ እና እኛ በቃ ሌላ ጭንቀት ይበቃናል። እና እናንተ ስትጣሉ እኛ እናንተን ለማስታረቅ ብዙ ነገሮችን እየለፋን ነው። እና ውድ ተመልካቾች ካስቀየምኳችሁ ቅርታ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ መልካም